ሰላም እንዴት ናችሁ? ውድና የተከበራችሁ የአርሂቡ ሚዲያ ቤተሰቦች ሰላማችሁ ብዝት ይበል። ዛሬ ወደ እናንተ ይዤላችሁ የመጣሁት እንግዲህ የብዙ ሰዎችን ችግር የሆነውን የብዙ ዩቲዩበሮችን ህይወትን ለትልቅ ፈተና የዳረገውና ትልቅ ፈተና እየሆነ ያለው የለፉበትን የዩቲዩብ ቻናል ስለሚያሳጣውና አደገኛ ፖሊሲ ላወራችሁ ነው የመጣሁት። ሪዩዝድ ኮንተንት ሪዩዝድ ኮንተንት ምንድን ነው? ብዙዎቻችሁ ቪዲዮ ላይ ምንም አይነት የቅጅ መብት የለብኝም ወይም ደግሞ ኮፒራይት ክሌም የለብኝም እያላችሁ ታወራላችሁ። ታዲያ ለምንድን ነው ዩቲዩብ ሞኔታይዜሽን የከለከለኝ ወይም ደግሞ ለምንድን ነው ሞኔታይዜሽን የተነሳው ብላችሁ ትጠይቃላችሁ። እና ዛሬ ደግሞ ይህንን የዩቲዩብ ህግ በዝርዝር እንመለከታለን። ቻናላችን ከዚህ አደጋ ነፃ የሚሆንበት በምን ምክንያት ነው፣ እንደዚሁም ደግሞ መፍትሄዎቹ ምንድናቸው፣ አንድ በአንድ እናያለን ማለት ነው። ሁሉንም በአንድ ላይ እስከ መጨረሻው ከሆናችሁ ታያላችሁ። ከእናንተ የሚጠበቀው ይህንን ቪዲዮ ስትጀምሩ ሰብስክራይብ ያላረጋችሁ ሰብስክራይብ አድርጋችሁ፣ እንደዚሁም ደግሞ ላይክ ያላረጋችሁ ደግሞ ቪዲዮውን ላይክ አድርጋችሁ ጀምሩት። እስከ መጨረሻው ከኔ ጋር ከሆናችሁ ዛሬ ስለ ሪዩዝድ ኮንተንት በደንብ እስከ መጨረሻው እንመለከታለን ማለት ነው። እንግዲህ ሪዩዝድ ኮንተንት ምንድን ነው ብለን እንመልከት። ሪዩዝድ ኮንተንት ማለት እንግዲህ በአጭሩ ስንመለከተው የሌላ ሰውን ቪዲዮ ወይም ኮንተንት እኛ ቪዲዮ ላይ ምንም አይነት የራሳችን የሆነ ነገር ሳንጨምር ስንጭ ነው ማለት ነው። እንግዲህ ኦሪጂናሊ የእኛ አስተዋጽኦ ከሌለበት ያ ቪዲዮ ሪዩዝድ ኮንተንት ይባላል ማለት ነው። አሁን ላይ እንግዲህ በብዛት ከዚህ ጋር ሊገናኝ የሚችሉ የኮፒራይት እና የኮፒራይት ክሌም እና እንደዚሁም ደግሞ የኮፒራይት ስትራይክ ነገሮችን ማየት ያስፈልጋል። ነገር ግን ሪዩዝድ ኮንተንት የምንለው ምንም አይነት የራሳችሁ ትርጉም ያለው አስተዋጽኦ ወይም ኦሪጂናል ኮንተንት ሳይኖረው የሌላ ሰዎችን ኮንተንት በድጋሚ በራሳችሁ ቻናል ስትለቁ ነው ማለት ነው። ከስሙ እንደምንረዳው ሪዩዝድ ማለት ድጋሚ መጠቀም ማለት ነው። ድጋሚ መጠቀም ስንል ደግሞ የሌላ ሰው ቻናል ወይም ደግሞ ከቲክቶክ ሊሆን ይችላል፣ ከሌሎች ማህበራዊ ሚዲያዎች ቀጥታ የመጡ ቪዲዮዎችን መጫን ማለት ነው። እንግዲህ ከሰሞኑ እኔ ይሄ ነገር ደርሶብኝ ነው ለእናንተ እያደረስኳቸው ያለሁት ማለት ነው። እንደሚታወቀው ሌማቲዩብ የሚባል ሌላ ቻናል እንዳለ ታውቃላችሁ። ያኛው ቻናል በቅርቡ ሞኔታይዝ ሆኖ ገንዘብ እየሰራ የነበረበት ሁኔታ ነበረ። ነገር ግን ከሰሞኑ ማለዳ ላይ ተነስቼ ስመለከት ሪዩዝድ ኮንተንት ብሎ ነው እንደምትመለከቱት እዚህ ላይ ያሳያችኋለሁኝ። ሪዩዝድ ኮንተንት ብሎ ነው መልእክት የላከብኝ ማለት ነው። እንግዲህ ሪዩዝድ ኮንተንት ላይ ሪዩዝድ ሊያስብሉን የሚችሉ ነገሮች ምን ምን ናቸው፣ ከሪዩዝድ ነፃ የምንሆንባቸው ነገሮች ምን ምን ናቸው የሚሉትንም በዚሁ አብረን እንመለከታለን ማለት ነው። እንግዲህ እዚህ ጋር መረዳት ያለብን ነገር ይኖራል። ምንድነው መረዳት ያለብን ነገር? ሁላችሁም ልታውቁት የሚገባ ነገር አለ። አንድ ቪዲዮ ኮፒራይት ክሌም ወይም ደግሞ ስትራይክ የለበትም ማለት ሪዩዝድ ኮንተንት የለውም ወይም ደግሞ ዩቲዩብ ይፈቅደዋል ማለት አይደለም። ኮፒራይት የሚመጣው እንግዲህ ከባለቤቱ ሲሆን ነው። ማለት ኮፒራይት ወደኛ ሊላክብን የሚችለው የዛ ኮንተንት ባለቤት እኛ ላይ የጫነውን ቪዲዮ አይ ይሄ ኮንተንት የራሴ ነው ብሎ በሚያስብ ሰዓት የሚልክብን ነው ኮፒራይት ማለት ነው። ይሄኛው ደግሞ ሪዩዝድ ኮንተንት ደግሞ አልጎሪዝሙ ራሱ ዩቲዩቡ ራሱ በራሱ ይህ ነገር ልክ አይደለም፣ ተደጋጋሚ የሌላ ሰው ቪዲዮ ተጠቅማችኋል ብሎ በሚያስብ ሰዓት ወደኛ ሊልከው የሚችለው ነገር ነው። እንግዲህ ሪዩዝድ ኮንተንት ከተላከብን በኋላ ምንድነው ማድረግ ያለብን የሚለውን ወደ መጨረሻ አካባቢ ነግራችኋለሁ። የቲክቶክ እና የፌስቡክ ቪዲዮዎችን አጠናቅረን ወይም እነዚህን ነገሮች ቀጥታ አምጥተን በከት ብቻ እየቆራረጥን ብቻ ከጫናቸው ይህ ሪዩዝድ ኮንተንት ወደኛ ሊመጣ ይችላል ማለት ነው። እንግዲህ ከቅጅ መብት ጋር አይገናኝም። ሪዩዝድ ኮንተንት ከቅጅ መብት ጋር በፍጹም አይገናኝም። ከተለያዩ የማህበራዊ ሚዲያዎች የምናገኛቸውን ቪዲዮዎች ሰብስበን ምንም የድምፅ ወይም ደግሞ የማብራሪያ ወይም ሪያክሽን ሳንጨምር አንድ ላይ በአንድ አድርገን አቀናጅተን የምንለቅ ከሆነ ሪዩዝድ ኮንተንት ይለናል ማለት ነው። ስለዚህ ከዚህ ጥንቃቄ ማድረግ ይኖርብናል ማለት ነው። የሌሎች ዩቲዩበሮችን ቪዲዮ ቀርጾ መጠቀምም እንደዚሁ ሪዩዝድ ያስብላል። የሌሎች ዩቲዩበሮች ማለት ዩቲዩብ ላይ የተጫኑ ቪዲዮዎችን ቀጥታ እያመጣን እኛ ወደ ዩቲዩብ የምንጭናቸው ከሆነ አሁንም ሪዩዝድ ይለናል ማለት ነው። ባለቤቱ ቢፈቅድልንም እንኳ አንዳንዴ እንዴት እንሸወዳለን መሰላችሁ? ባለቤቱ ፈቅዶልኛል እኔ ችግር የለብኝም እና ስለዚህ ባለቤቱ ከፈቀደልኝ ችግር አይኖረውም ብለን ያንን ቪዲዮ አምጥተን ምንጭን ከሆነ ሪዩዝድ ኮንተንት ነው። ሌላው ደግሞ የሙዚቃ ክሊፖች እና ሌሎች አርቲስቶች ዘፈኖችን እንደዚሁም የተለያዩ አይነት ምስላዊ ለውጥ ሳናደርግባቸው እኛ ቀጥታ አምጥተን የምንጭናቸው ከሆነ እንደዚሁ ይህኛውም ሪዩዝድ ኮንተንት ያስብላል። ብዙ ሰዎች ምናልባትም እኔ ራሱ ሪዩዝድ ተብያለሁ ብዬ ልጠረጥር የምችለው ምን አለ መሰላቸው? አንደኛ ሙዚቃዎች በሚለቀቁ ሰዓት ቀድሞ ትሬለሮች ይለቀቃሉ። እነዛን ትሬለሮች ቲክቶክ ላይ የተለያዩ ቪዲዮዎች አሉ። እነዛን ቪዲዮዎች ጨምረን አምጥተን በምንለቅበት ሰዓት ሪዩዝድ ኮንተንት ይለናል ማለት ነው። ስለዚህ አንደኛው ይሄ ነው።
ሌላኛውና መጨረሻ ላይ ልናያቸው የፈለግኩት ደግሞ ምንድነው ብዙ ጊዜ አሁን ላይ እየተደረጉ ያሉ ነገሮች አሉ። ኤአይን ተጠቅሞ ቪዲዮ መስራት። ኤአይን ተጠቅመን የምንሰራቸው ቪዲዮዎች ምንም አይነት ሰው የሚሸቱ ነገሮች ከሌሉት አሁንም ሪዩዝድ ኮንተንት እንባላለን። ኤአይን ብቻ ተጠቅመው የሰው ድምፅና የሰው ልጅ አስተዋጽኦ የሌለባቸው ሁሉም እነዚህ ቪዲዮዎች ካሉን እነዛም ሪዩዝድ ይሉናል ማለት ነው። እዚህን በጣም በተደጋጋሚ የሚለቀቁ ቪዲዮዎች ከሆኑ ሪዩዝድ የመባል አቅማችን ረጅም ነው ማለት ነው። ስለዚህ ይህንን ነገር በጣም ጥንቃቄ ማድረግ ያስፈልጋል። አሁን ላይ በጣም ኤአይ መሰረት ተደርጎ የሚሰሩ ቪዲዮዎች በጣም ብዙ ናቸው። ስለዚህ እሱን መሰረት አድርገን የምንሰራ ከሆነ ጥንቃቄ ይኖርብናል ማለት ነው። ጥንቃቄ ማድረግ ይኖርብናል። አውቶሜሽን የሚሰሩ ሰዎች ሊሆኑ ይችላሉ። እነዚህ ኤአይን የሚጠቀሙ በብዛት ኤአይን ተጠቅመው ቪዲዮ ሰርተው ገንዘብ ለማግኘት የሚሞክሩ ሰዎች በጣም ብዙ ናቸው። ስለዚህ እነሱ ሰዎች ደግሞ ይሄንን ነገር በደንብ ትኩረት ሰጥተው ማወቅ ይኖርባቸዋል ማለት ነው። ስለዚህ ዩቲዩብ የሚፈቅዳቸው ነገሮች ምንድናቸው የሚለውን ነገር ደግሞ እስኪ እንመልከተው። ዩቲዩብ ምን ነገሮችን ይፈቅዳል? ምን ነገሮችን መስራት ይፈቅዳል? መብራት ጠፋ። በነገራችን ላይ እንግዲህ ስራችንን እንቀጥላለን። መብራትን ቢጠፋ ያው ላይት የለም እንደምትመለከቱት። ስለዚህ ምናልባት እንግዲህ የቪዲዮ ልዩነት ሊኖር ይችላል። እስከ መጨረሻው ድረስ ግን አብራችሁ እንድትቆዩ አሁንም አብረን እንቀጥል ማለት ነው። ዩቲዩብ የሚፈቅዳቸው ነገሮች ምንድን ናቸው? ያው ይህንን ቻሌንጅ እየተቋቋምን ስለሆነ የምንሰራው ማለት ነው። የመብራት ልዩነቱ ምናልባት ቪዲዮ ኤዲቲንግ ከተሰራለት በኋላ ልታዩ ትችላላችሁ። ምን ልላችሁ ፈልጌ ነው፣ ዩቲዩብ ሊፈቅዳቸው የሚችሉ ነገሮች ምን ናቸው? የመጀመሪያው ሪያክሽን ምንድን ነው? እንግዲህ የተለያዩ ከማህበራዊ ሚዲያ ላይ የምናገኛቸው የተለያዩ ቪዲዮዎችን ሰብስበን ካመጣን በኋላ እኛ በራሳችን መንገድ ኤዲት አድርገን ሀሳባችንን እየገለጽ ስለዛ ጉዳይ እያወራን የምንሰራቸው ቪዲዮዎች ዩቲዩብ ይፈቅዳቸዋል ማለት ነው። በተጨማሪ ደግሞ ሌላ ዩቲዩብ የሚፈቅደው ከተለያዩ ማህበራዊ ሚዲያ ወይም ከሌሎች ነገሮች ያገኘናቸውን ምስሎች፣ እነዛ ምስሎች የራሳችን የሆነ የፈጠራ ችሎታ ተጠቅመን ኤዲቲንግ ሊሆን ይችላል፣ የምስል ከለር ሊሆን ይችላል፣ ሳይዝ ሊሆን ይችላል። እነዚህን ነገሮች ጨምረን ኤዲት ማድረግ ሌላኛው መላ ነው ማለት ነው። ስለዚህ እነዚህን ነገሮች ተጠቅመን እናንተ እንግዲህ ምናልባት ብዙ ሰዎች እነዚህን ነገሮች እየተጠቀማችሁ እየሰራችሁ ከሆነ ሪዩዝድ ኮንተንትን ታመልጣላችሁ ማለት ነው። ከዛ ውጭ ከሆነ ግን በምንም መንገድ ልናመልጠው አንችልም ማለት ነው። ሪዩዝድ መባላችንን እንዳልኳችሁ እንግዲህ መብራትም ስለጠፋ ለዛሬ ያለኝ ቪዲዮዎች ትንሽ የላይትም ችግር ስላለ ለዛሬ የማቀርብላችሁ የሪዩዝድ ኮንተንትን መሰረት አድርጌ የማቀርብላችሁ ቪዲዮ ይህን ይመስላል። በቀጣይ በነገራችን ላይ እያንዳንዱ ስለ ዩቲዩብ የምትፈልጉት ነገር ካለ እያንዳንዱን ነገር ወደ እናንተ ለማቅረብ ዝግጁ ነኝ። ብዙ ነገሮችን አሳልፌያለሁ ዩቲዩብ ላይ ምንም እንኳ አሁን ላይ ሀስሎች ቢኖሩም ፈተናዎች ቢበዙም የሆነ ወቅት አሪፍ ነገር እየሰራሁ ነበር ዩቲዩብ ላይ። አሁንም ደግሞ በቴክኖሎጂው ዘርፍ ወደ እናንተ በደንብ ለመምጣት እየሞከርኩ ነው ያለሁት ማለት ነው። ስለዚህ እናንተ የምትችሉትን ነገር አግዙኝ። በተጨማሪም ደግሞ ዩቲዩብ ላይ የምትጠይቁት ነገር እንድሰራላችሁ የምትፈልጉት ነገር ካለ በደንብ መጠየቅ ትችላላችሁ ማለት ነው። ዩቲዩብን ከ6 ዓመት በላይ ልምድ አለኝ ዩቲዩብ ላይ። ነገር ግን እዚህ ግባ የሚባል ምናልባትም በስኬት መንገድ ላልሄድ ችያለሁ። ያ ነገር ምንድነው ግን ፈተናው በጣም ከባድ ስለነበረ ያንን ነገር ተቋቁሞ መውጣት አልቻልኩም። እንግዲህ በተደጋጋሚ ብዙ ቻናሎች ተዘግተውብኛል። እንደዚሁም ደግሞ ቻናሎችን ማላድግ እያሉ ያስቸገሩኝ ነገር አለ። ስለዚህ ከኔ መማር የምትፈልጉ ምናልባትም የኔን ስህተት መድገም የለባችሁም ብዬ ስለማስብ እነዛን ነገሮች ላለማድረግ የምትፈልጉ በደንብ ቪዲዮውን እዩት፣ ኮሜንት ላይ ሀሳባችሁን ስጡ። የዛሬው ቪዲዮ ይህንን ይመስላል። አመሰግናለሁ። ይመቻችሁ። ሰብስክራይብ ያላደረጋችሁ አሁን ሰብስክራይብ ማድረጋችሁ አይረሳ። ቴንክ ዩ